ማጣት፣ አብዛኛው የማግኒዥየም እጥረት፣ ማግኒዥየም ግላስኔት የሚባል ንጥረ ነገር አለ። ይሄ ንጥረ ነገር የምታጭ ከሆነ ጭንቀት፣ ዲፕሬሽን ውስጥ መግባት፣ እንቅልፍ ማጣት፣ ጡንቻሽ የመዛል አይነት፣ እጆችሽ የመንቀጥቀጥ አይነት ባህሪ ሊያመጡ ይችላል። ይሄ ሁሉ አንተ የምትለው ሁሉ እኔ ጋ ያለ ነው። ስለዚህ መስተካከል አለ፣ ትስተካከላለሽ። የት ነው የምትኖሪው? ሳውዲ ነኝ። እሺ፣ ስልክ ያዡ፣ አናግሪኝ። አለ የሚያስተካክሉሽ፣ በደንብ ሊረዱሽ የሚችሉ አሉ። እሺ፣ በዋትሳፕ ነው? ዋትሳፕ ላይ ሁሉም ይሰራል። እና ራስሽን ጠብቂ፣ ጭንቀት አስወግጂ። እሺ፣ አንቺ ስትኖሪ ነው ለሁሉ መትረፍ የምችው ወይ ሌላ ሰው ሊኖር የሚችለው እና መጀመሪያ ለራስሽ መሆን አለብሽ። እሺ፣ አናግሪኝ። እሺ፣ አመሰግናለሁ ዶክተር። እሺ። ችግር አለው። የእንትን አለመቆም አለመነሳት ችግር አለው። በጣም ችግር አለው። አስገባኝ። ገዝት ላክልኝ። እሺ፣ ቀጣይ ሄሎ፣ ገዚ ከታች ሄሎ። እሺ ዶክተር፣ ሰላም ላንተ ይሁን። ወርቄ ሰላም፣ ጊዜ ወርቅ ሰላም ደግሞ ዶክተር ዜና ሰላም ነው። ዶክተር የኔ ጥያቄ ማለት ነው፣ አፍንጫዬን ያሳክከኛል፣ ይደማል፣ ያስነጥሰኛል። በቃ ሌሊት ሁላ ተነስቼ ከተኛውበት በቃ ያሳክከኛል፣ ይበላኛል። እና ሳይነስ ነው ይሉኛል፣ ግን መድኃኒት ይመጣልኛል። ብጠቀመውም ብዙ ለውጥ አላገኘውም። ለውጥ የለውም ሲጀመር። ሳይነስ ነው። በጣም ጥንቃቄ ማድረግ ያለብሽ ሽታ ያላቸው ነገሮች፣ ብናኝ፣ ቅዝቃዜ፣ በጣም ጥንቃቄ አድርጊ። እነዚህ ናቸው በጣም ብዙ ጊዜ በሳይነሶቻችን በባክቴሪያ እንዲጎዱ የሚያደርገው እና ይስተካከላል። የት ነው የምትኖሪው? ችግር የለውም። እኔ ዱባይ ነው። ዱባይ ችግር የለውም። ይኸው ስልክ ያዥው እና ማለት ነው አለ የሚያስተካክል መፍትሄ አለ። እሺ፣ የእኛ ተፈጥሯዊና ኸርባል ሜዲሰን ይባላሉ። ምንም አይ ችግር ካለ ማስወገድ የሚችሉ በጣም የሚገራረሙ ፕሮዳክቶች አሉ። እልክልሻለሁ። እሺ፣ ቀጣይ ደግሞ ሆዴን ይነፋኛል። በቃ ይነፋኛል፣ የሆነ በቃ ሆዴ ንፍት ይላል። ቢያንስ ጧት አብሶ ከእንቅልፌ ከተነሳው ቶሎ እንትን አይለልኝም። በቃ የመነፋት ነገር አለ። ምግብ ምናምን በልቼ ትንሽን ብበላ ይነፋኛል ምናምን ነገር። ድርቀት ወይም ደግሞ ጨጓራ ድርቀት አለብኝ። ተገራ በየቀኑ ትጠቀሚያለሽ? የሆድ ድርቀት አለብኝ። አንድ እሱ ነው። ያው አንድ ሰው በየቀኑ ቅድም አሁን ለምሳሌ እህቴ እንዳለች ሬድ ሴቶች በየወሩ መምጣት እንዳለበት ሁላ አንድ ሰው በየቀኑ ሰገራ መጠቀም አለ።